አሁን ያለንበት ዓለም የቢዝነሱም ወርልድ በሉት ኦር ኤኒ ወርልድ አሁን ላይ ያለው ኤግዚስት የሚያደርገው ፋይናንሻል ነገር ራን የሚያደርግበት ሲስተም 3 ሴቶች አሉት። ቱል ሴት፣ ስኪል ሴት እና ማይንድ ሴት። ቱል ሴት የምንለው እጃችሁ ላይ ያሉ ማቴሪያሎች ኦር ልታገኟቸው የምትችሉ ሪሶርሶች ናቸው። ስኪል ሴት ደግሞ የምንለው እነዛን ቱሎች ስልክ፣ ላፕቶፕ ኦር ኤኒቲንግ ሊሆን ይችላል ሪሶርስ አሴት እንዴት መጠቀም እንዳለባችሁ ክህሎቱ አላችሁ ወይ የሚለው ነው። ከምንም ነገር በላይ ብዙዎቻችሁ ገንዘብ እንዳትሰሩ የሚያደርጋችሁ ነገር ሶስተኛው ማይንድ ሴት። ቱል ሴቱም ኖሯችሁ ስኪል ሴቱም ኖሯችሁ ማይንድ ሴታችሁ ልክ ካልሆነ አቺቭ ማድረግ የምትፈልጉትን ነገር አቺቭ ማድረግ አትችሉ። አይ ነው በጣም ብዙ ቦታ ስለ ማይንድ ሴት ሲወራ ሰምተናል። ጥብቅ ያለም ግልጽ የሆነም ዴፊኔሽንም ብዙ ቦታ ላታገኙ ትችላላችሁ። ሶ ኤግዛክትሊ ማይንድ ሴት ማለት ምን ማለት ነው? ይሄ እንግዲህ የዲክሽነሪ ዴፊኔሽን አይደለም። እኔ ፕራክቲካሊ የማምነውንና በትክክል ግራውንድ ላይ የሚሰራልኝን ነገር ነው የምነግራችሁ። 2 አይነት ዕውቀቶች አሉ። የመጀመሪያው ሄድ ኖሌጅ የምንለው ነው። ሁለተኛው ደግሞ ማይንድ ሴት የምንለው ነው። ሶ ሄድ ኖሌጅ ምንድነው ከሚለው እንነሳ። ሄድ ኖሌጅ የምንለው ወይም የጭንቅላት ዕውቀት የምንለው ኮንሸስ ማይንዳችን ወይም ኮንሸስ የሆነው የአእምሮአችን ክፍል የሚያውቀው ዕውቀት ነው። ሄድ ኖሌጅ ምን ማለት ነው? ኮንሸስ ማይንድ። ኮንሸስ ማይንድ ማለት የአእምሮአችን ፓርት ሆኖ ወይም የአስተሳሰባችን ፓርት ሆኖ አዌር ሆነን እያወቀን ስናስብ የምናስበው ነገር ኮንሸስ ማይንድ ይባላል። በአጭሩ አክቲቭ ቲንኪንግ ይሉታል። አክቲቭ ማለት አሁን በዚህ ሰዓት ስታስቡ እንዴት ነው ካልኩሌት ላድርግ ስትሉ ኦር ፎከስ ላድርግ አሁን ቆይ ምናምን ብላችሁ ስትከታተሉ የምትከታተሉት ነገር ዛትስ አክቲቭ ቲንኪንግ። እሱ አክቲቭ ቲንኪንግ ደግሞ ኮንሸስ ማይንድ ነው። ስለዚህ በኮንሸስ ማይንዳችሁ የምታስቡት ዕውቀት ሄድ ኖሌጅ እንለዋለን። ይሄ እንግዲህ ብዙ ጊዜ ዲሲዥን ስንወስድ ዲሲዥን ሜኪንግ ላይ ፕሮብሌም ሶልቪንግ ላይ ፎከስ አድርገን አንድ ነገሮች ስንከታተል ወይም እያወጣን እያወረድን ለማሰብ ስንሞክር የምንጠቀመው ኮንሸስ ማይንዳችን ነው። ሁለተኛው ደግሞ ማይንድ ሴት የምንለው ኖሌጅ ነው። የእውቀት አይነቶች ናቸው። ማይንድ ሴት የምንለው ዕውቀት ደግሞ በሰብኮንሸስ ማይንዳችን የምናስበው ዕውቀት ነው። የሰብኮንሸስ ማይንዳችን ዕውቀት ነው። ምን ማለት ነው? አስተውሎት ውስጥ ሳንሆን ወይም ሳናስተውል አዌር ሳንሆን በትክክል ሳናስበው የምናደርገው ነገር ሰብኮንሸስሊ አደረግነው ማለት ነው። ለምሳሌ እጄን እንዲህ ስል ማደርገው ቆይ እንዲልበል ብዬ አይደለም። ሰብኮንሸስሊ ነው እንደዛ ማድረገው። ባይ ዲፎልት እንዲሳወራ በዚህ አይነት መንገድ ላወራ እችላለሁ። ስለዚህ የማይንድ ሴት ኖሌጅ ማይንድ ሴት የምንለው ዕውቀት ያ ዕውቀታችን ሰብኮንሸስሊ ነው እያሰብነው የምናደርገው አይደለም ማለት ነው። እዚህ ውስጥ ነው እንግዲህ ሜሞሪዎቻችን የምናስታውሳቸው ነገሮች፣ ሃቢቶቻችን፣ ልምዶቻችን፣ ኤክስፒሪየንሶቻችን ከሰዎች ጋር ያለን ኤክስፒሪየንስ ብዙ ነገሮችን ኤክስፒሪየንስ ያደረግንበት ነገር ኢቭን ባህሪያችን ነገሮችን የምናደርግበት ባህሪ በሙሉ ኮሌክትድ ሆኖ የተቀመጠበት ፓርት ማይንድ ሴት ነው። ሰብኮንሸስ